በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ሰዓት። እስከዚች ዕለት እስከዚች ሰዓት እስከዚች ቀን ያደረሰን አምላካችን ቅዱስ እግዚአብሔር ስሙ ይክበር ይመስገን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች፣ በወደደን ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከ ሰዓት ቆያችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚች ዕለትና ለዚች ሰዓት ያደረሰን አምላካችን ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። አምላክን በድንግልና ጸንሳ በድንግልና የወለደችልን እመ አምላክ ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳት። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን አማኑኤል ለአምላካችን ኢየሱስ ክርስቶስ ለወርሃዊ መታሰቢያ በዓሉ በሰላምና በጤና አደረሳችሁ አደረሰን። እንዲሁም በዕለቱ ታስበውና ተከብረው ለሚውሉ ቅዱሳን እንኳን አደረሳችሁ፣ እንኳንም አብሮ አደረሰን። የቅዱሳን ረድኤት በረከታቸው በሁላችን ላይ ይደርብን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። አመ እስራ ወሰሙኑ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ ቴዎድሮስ ሮማዊ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 28 በዚች ዕለት በነገሥታት መክሲሞስ እና መክስሚያኖስ ዘመን ሮማዊ ቅዱስ ቴዎድሮስ በሰማዕትነት አረፈ። እርሱም ከእስያ አውራጃ አስጢር ከሚባል ሀገር ነው። ይህንንም ቅዱስ በነገሥታት ዘንድ አማልክትን በማምለክ እርሱ እንደማይስማማ ወነጀሉት። በዚያንም ጊዜ አስጠርተው ለአማልክት ለምን አትሰግድም አሉት። እርሱም እኔ ክርስቲያን ነኝ፣ ከሕያው እግዚአብሔር ልጅ ከጌታዬ ከኢየሱስ ክርስቶስ በቀር ሌላ አላመልክም ብሎ መለሰላቸው። የበርብዮስጦስ ልጅ ንጉሥም ለአማልክቶቼ ብትገዛ በጭፍራዎቼና በመኳንንቶቼ ሁሉ ላይ አለቃ አድርጌ እሾምሃለሁ ብሎ ብዙ ወርቅና ብር የከበሩ ልብሶችን እሰጥሃለሁ አለው። ቅዱስ ቴዎድሮስም ወርቅህና ብርህ ለጥፋት ይሁንህ፣ እኔስ በንጉሴ በሕያው እግዚአብሔር ልጅ በኢየሱስ ክርስቶስ ባለጸጋና አለቃ ነኝ አለው። ንጉሡም ለአምላክህ ልጅ አለውን አለው። የከበረ ቴዎድሮስም አዎን፣ ከመለኮቱ ባሕሪ የተገኘ ከእርሱ ጋር ዓለምን የፈጠረ በእውነት ልጅ አለው ብሎ መለሰለት። ንጉሡም አምላክህን ብናውቀው ልናገኘው እንችላለን አለው። ቅዱስ ቴዎድሮስም ወደ እርሱ ከተመለስክ እንደ እኔ ጭፍራ ትሆናለህ፣ የእርሱ ጭፍራ ትሆናለህ፣ የተወደደ መሥዋዕትም ያደርግሃል አለው። ንጉሡም ነገር አታብዛ፣ ብዙ ገንዘብ እሰጥህ ዘንድ ለአማልክቶቼ መሥዋዕትን አቅርብ እንጂ አለው። የከበረ ቴዎድሮስም ንጉሡን ረገመው፣ ጣዖታቱንም ሰደበ። በዚያንም ጊዜ ንጉሡ ተቆጣ። ልብሱንም እንዲገፉት በትምህርቱም ካመኑ አሕዛብ ጋር በጨለማ ቤት ያስሩት ዘንድ አዘዘ። የከበረ ቴዎድሮስም ጸለየ፣ በሌሊትም ወጣ። እንጨቶችንም ሰብስቦ ጣዖቶችንም ሁሉ አመድ እስኪሆኑ ድረስ አቃጠላቸው። እንዳይሰሙ
በአገልጋዮቻቸው ላይ እግዚአብሔር ከባድ እንቅልፍ አሳድሮባቸዋልና ለንጉሡም በነገሩት ጊዜ አጽንቶ አሰረውና ልዩ ልዩ በሆነ በጽኑ ስቃይ አብዝቶ ያሰቃየው ዘንድ ለመኮንኑ ሰጠው። መኮንኑም እንዲህ አለው፣ ለንጉሥ ለምን አትታዘዝም? ለአማልክቶችስ ለምን አትሰዋም? የከበረ ቴዎድሮስም እኔስ ለረከሱ አማልክት አልሰዋም፣ ለከሃዲ ንጉሥም አልታዘዝም ብሎ መለሰለት። መኮንኑ ይህን በሰማ ጊዜ እጅግ ተቆጣ። ከወንበሩም ላይ ተነስቶ እንደ ነብር ተወርውሮ አንገቱን አነቀውና የከበረ ቴዎድሮስን በምድር ላይ ጥሎ ፊቱን ጸፋው፣ በእግሮቹም ረገጠው። እግዚአብሔርም ትዕግስቱን አይቶ የመላእክት አለቃ ገብርኤልን ላከለት። መኮንኑንም ገድሎ ከምድር አዘቅት አሰጠመው። ለከበረ ቴዎድሮስም በእስያ ሀገር ውስጥ እየተዘዋወረ የጌታ የኢየሱስ ክርስቶስን ሃይማኖት እንዲያስተምር መንፈሳዊ ጸዓዳ ፈረስን ሰጠው። ንጉሡም ይህን በሰማ ጊዜ የከበረ ቴዎድሮስን ከነፈረሱ እንዲይዙት በትምህርቱም ያመኑትን ሁሉ እንዲገድሉ 100 ፈረሰኞች ወታደሮቹን ላከ። ከሴቶችና ከልጆች በቀር 6048 ሰውን ገደሉ። ሊይዙትም ወደ ቅዱስ ቴዎድሮስ በደረሱ ጊዜ ፈረሱ በላያቸው ተወረወረ። ከአፉም እሳትን አውጥቶ አመድ እስኪሆኑ አቃጠላቸው። ነገር ግን ሌሎች አግኝተው ያዙትና ወደ ንጉሥ ወሰዱት። እርሱም ወደ እስር ቤት እንዲያስገቡት እንዳይበላና እንዳይጠጣ ደጃፎችን እንዲዘጉበት አዘዘ። ከዚህም በኋላ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተገለጸለትና ቃል ኪዳን ሰጠው። በዚያንም ጊዜ ከእስር ቤት አውጥተው በዘቅዝቀው ሰቀሉት። ይኸውም ደሙም እንደ ውሃ እስቲፈስ ከላይም ቆዳ በተሰራ ጅራፍ ገረፉት። ደሙ የነካቸውን ብዙ በሽተኞች ዳኑ። ተአምራቱንም ያዩና የሰሙ በጌታችን በኢየሱስ ክርስቶስ ስም አመኑ። በዚያችም ቀን 148 ሰዎች ተገደሉ። እሊህን የተገደሉትንም ሰማዕታት ወደ እሳት ማንደጃ ውስጥ ከእርሱ ጋር ጨመሯቸው። በዚያንም ጊዜ ነፋስ ነፈሰ፣ መብረቅና ነጎድጓድም ሆነ። እሳቱንም አቀዝቅዞት የከበረ ቴዎድሮስ ምንም ሳይነካው ከእሳት ውስጥ ወጣ። ከዚህም በኋላ ንጉሡ የሚያደርግበትን በአጣ ጊዜ 54 ልጥር የሚመዝን ልጓም አምጥተው አፉን እንዲለጉሙት እግሮቹንና እጆቹን በችንካር ቸንክረው ለአንበሳ እንዲጥሉት አዘዘ። አንበሳውም እንባውን እያንጠባጠበ እንደ ሰው አለቀሰለት እንጂ ምንም አልነካውም። ጌታችንም ተገለጠለትና ስሙን ለሚጠራ መታሰቢያውንም ለሚያደርግ ገድሉንም ለሚጽፍ እድል ፈንታውን ከእርሱ ጋር በመንግሥተ ሰማያት ያደርግ ዘንድ ቃል ኪዳንን ሰጠው። ከዚህም በኋላ 200 ሰው ሸክም እንጨት፣ 100 ልጥር ባሩድ፣ 100 ልጥር የዶሮ ማር፣ 100 ልጥር ነሐስ አመጡ። ከማንደጃውም ጨምረው እጅግ እስከሚግል አነደዱት። ጸሎቱንም ከፈጸመ በኋላ ቅዱስ ቴዎድሮስን ወደ ነደደው እሳት ወረወሩት። ምስክርነቱንም ፈጸመ። የመላእክት አለቆች ሚካኤል እና ገብርኤል ነፍሱን ተቀበሉ። በ3 አክሊላትም አቀዳጁት። ሥጋውንም አውሳቢያ የተባለች የመኮንኑ ሚስት ወሰደች። ዋጋው ብዙ በሆነ ሽቱም ገነዘችውና ወደ ገላትያ ወሰደችው። በእብነ በረድ ሳጥንም አድርጋ በዚያ ቀበረችው። ቤተ ክርስቲያንም ሰራችለት። ከሥጋውም ታላላቆች ድንቆች ታምራቶች ተገለጹ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ቴዎድሮስ ፈለጋ ሰማየ ለማየ ሃይማኖት እንበለ ንትጋ
እንዳኤ ኤልያስ ለቤተ አክዓብ ዘላፌ ሕጋ ከማከ አልቦ እምለ አድምው ጸጋ መንፈሳዊ ፈረሰ ዘተጽዕነ በሥጋ። በዚችም ቀን የቅዱስ ቴዎድሮስ ማኅበር የሆኑ 6304 ሰዎች በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኖር ለዘላለሙ። ለእግዚአብሔርም ምስጋና ይሁን አሜን። ሰላም ለክሙ አማአት ስሳ ወበበአሰርቱ 30 ማኅበራነ ቴዎድሮስ ማር መኩሴ ቴዎድሮስ እጓለ አንበሳ እምሂሩትክሙ ብየ ሐሰሳ ታናህስዩ ሊተ ክቡደ አንበሳ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወተስዑ ለየካቲት በዛቲ ዕለት ተስካረ በዓለ ልደቱ ለእግዚእነ ለመድኃኒነ ኢየሱስ ክርስቶስ። ወበዛቲ ዕለት ኮነ ሰማዕተ ቅዱስ ቢላካርዮስ ኤጲስቆጶስ ዘሀገረ አርሞኒ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምዕለተ ጸምዱከ ዘልፈ ለአነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውቁፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ቴራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዘጸሐፎ በክርታስ ወለዘ አጽሐፎ እንዘ ይደርስ ለዘ አንብቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይስ ህቡረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያውልልን። አምላካችን የቅዱሳን ሁሉ ረድኤታቸው በረከታቸው ይደርብን። ምልጃ ጸሎታቸው ይጠብቀን። ቃል ኪዳናቸው አይለየን። አምላካችን ኢየሱስ ክርስቶስ መዋዕለ ጾሙን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። እንግዲህ ሰምታችኋል። ቴዎድሮስ ሰማዕቱ ቴዎድሮስ የከፈለው ዋጋ በሃይማኖቱ ምክንያት ክርስቶስን በማመኑ ምክንያት ክርስቶስን በመከተሉ ምክንያት የክርስቶስ ነኝ ክርስቲያን ነኝ በማለቱ ምክንያት የደረሱበት ፈተናዎች በጣም ከባባድ ናቸው። እግዚአብሔር ደግሞ ትዕግስቱን አይቶ ችሎታውን አይቶ ሚካኤልን እንደላከለት መልአኩን ልኮለት መልአኩ ደግሞ የሚገለገልበት ለተጋድሎ የሚፋጠንበትን ነጭ ፈረስ ሰጠው ነው የሚለውና እርሱ ብቻ አይደለም ተጋድሎ ሰማዕትነት ተቀብሎ የክብር አክሊልን ያገኘው። እሱ በጦር ሲወጋ መከራ ሲደርስበት ከእርሱ በፈሰሰው ደም ደሙ የነጠበባቸው 600,000 ሰዎች አምነው ድነዋል። አባቶቻችን በእነርሱ ተጋድሎ በእነርሱ መከራ ብዙ ሰው ያድናሉ ማለት ነው። በእነርሱ መከራ በእነርሱ ተጋድሎ በእነርሱ ትዕግስት ሌሎችን ያድናሉ ማለት ነው። እኛስ በእኛ ተጋድሎ በእኛ ጾም ጸሎት ሌሎችን እናድናለን ወይ? ሌሎችን ማዳን ቀርቶ እንዲያው ወደ እግዚአብሔር እናቀርባቸዋለን ወይ ነው ጥያቄው። ቴዎድሮስ ያን ያህል ተጋድሎ 6,000 ደሙ የእሱ ከሱ የሚፈሰው ደም የነጠበባቸው ናቸው። ደሙ ሲነጥብባቸው ያን ያህል ሕዝብ ዳነ፣ ከበሽታው ተፈወሰ። ሲፈወሱ አመኑ በክርስቶስ በቅዱስ ቴዎድሮስ አምላክ እናምናለን ብለው በቅዱስ ቴዎድሮስ አምላክ አምነው ዳኑ ማለት ነው። መጀመሪያ ከበሽታቸው ተፈወሱ እና ከበሽታችን እንድንፈወስ እግዚአብሔር አምላክ ችግራችንን መከራችንን እንዲያርቅልን የልቦናችንን መሻት ደግሞ እንዲፈጽምልን ልክ እንደ ቴዎድሮስ ከልባችን አምነን በጌታዬ በመድኃኒቴ በኢየሱስ ክርስቶስ አምናለሁ፣ ምን መከራ ፈተና ቢመጣብኝ በሱ ችለዋለሁ። አባቶቼን ቅዱሳን ሰማዕታትን ቅዱሳን ጻድቃንን ያስቻለ ትዕግስት እንዲኖራቸው መከራውን እንዲቀበሉ ተቀብለው ደግሞ የክብር አክሊል እንዲሰጣቸው ያደረገ አምላክ እኔንም ደግሞ ያስችለኛል፣ መከራውን እንድችለው እንድታገሰው ያደርገኛል።
ብለን ማመን አለብን። ያን ጊዜ በእናንተና በእኔ ጸሎት በመከራ በችግር በፈተና ሆነን የጸለይነውን ጸሎት ወይም ደግሞ በፈጸምነው ባደረግነው አገልግሎት የኛ ደግነት የኛ አገልግሎት በእግዚአብሔር ዘንድ ዋጋ አግኝቶ እኛ የጸለይንላቸው እኛ የመከርናቸው እኛ ይዟችሁ ያልናቸው የኛ ጸሎት ለነሱ ይተርፋቸዋል ማለት ነው። ይተርፋቸዋል ማለት ነው። ደግነቱ፣ ቅንነቱ፣ ማንነታችን የነጠረ እንደ ወርቅ የነጠረ ከሆነ አይደለም የራሳችን ምኞት ፍላጎት የወንድሞቻችን የእህቶቻችን የቤተሰቦቻችን ፍላጎት ራሱ ይሳካል ማለት ነው። ምኞታቸው ይሳካል። ብንጸልይ ጸሎታችን ይሰማል። አለበለዚያ ግን ውስጣዊ ማንነታችንን ሳንለውጥ ሳንቀይር ብንጸልይ ምንም ዋጋ የለውም ወገኖች፣ ምንም ዋጋ የለውም። እውነት ነው። ክርስቶስ መድኃኒት ነው። ስሙ መድኃኒት ነው። ኢየሱስ ማለት መድኃኒት ነው። እናንተና እኔን ለማዳን ሥጋ ለብሶ የተራበ የጾመ ብዙ መከራ የተቀበለ ነው ለእናንተና ለእኔ ብሎ። ስለዚህ ለእኛ ብሎ ሰው የሆነ አምላክ ደግሞ እኛ እውነት ነው አምላካችን ነው መድኃኒታችን ነው ብለን በስሙ በእርሱ ስም መከራ ብንቀበል ብንንገላታ ችግር ቢደርስብን መድኃኒታችን ነውና ከደዌያችን ከችግራችን እርሱ ያድነናል። እሱ ያድነናል። የአናንያ የአዛርያ የሚሳኤል አምላክ ያድነናል ያለ የኢየሉጣ ልጅ ቅዱስ ቂርቆስና ቴዎድሮስ ክርስቶስን በማመኑ በክርስቶስ ጸንቶ መጋደሉ በመጨረሻ የሰማዕትነትን አክሊል ተቀብሏል። መልአኩም ተገልጦለታል። እምነታችን በክርስቶስ የጸና ሲሆን መከራ ቢበዛብንም ተጋድሎ ቢበዛብንም ፈተና ቢበዛብንም አይሰማንም። እኛ ውስጣችን ክርስቶሳዊ ስለሆን መንፈሳዊነቱ ካለን በውስጣችን እንደ ጉዳይ አንቆጥረውም። ወገኖች ሁላችሁም ብትሆኑና ስለዚህ በሃይማኖታችን ጸንተን ዋጋ የሚያስገኝ የሚያሰጥ ተጋድሎ እንድንጋደል እግዚአብሔር አምላክ ይርዳን ይፍቀድልን። ማህበሩን የቤተ ክርስቲያን ቻናሉን ሰብስክራይብ እያደረጋችሁ ነው? ግን እያደረጋችሁ ነው? ላይክ እያደረጋችሁ ነው? እሱን ማድረግ እንዳትረሱ ለማስታወስ ያህል ነው። ለቤተ ክርስቲያኗ ስትሉ እንጂ ያው ሁሌ ደጋግሜ እንደምለው ለእኔ ስትሉ አይደለም። ለቤተ ክርስቲያን ሲባል ግን ሰብስክራይብ ያላደረጉ እንዲያደርጉ እናንተ ንገሯቸው። እናንተም ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። ማለትም ትልቅ አቅም ስለሚሆን ለቤተ ክርስቲያኗ ለወደፊቱ አቅም ስለሚሆን እርሱን እንዳትረሱ አድርጉ። መንፈሳዊነታችሁን ኦርቶዶክሳዊነታችሁን በዚህ ቢያንስ እንኳን በዚህ ግለጹ። እንደነ ቴዎድሮስ ብዙ ዋጋ ባንከፍልም እንደነ ቅዱስ ቴዎድሮስ ይህን ማድረግ አለባችሁ። ክርስቶስ መድኃኔ ዓለም ኢየሱስ ክርስቶስ ቅን ልቦና ይፈልጋል። ቸር ትዕግስተኛ ሰው ይወዳልና ይህን ማድረግ አለባችሁ። ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ በቤተ ክርስቲያን ስም ጠይቃቸዋለሁ። አደራ። እንዲያው ቪዲዮ ብቻ ሰምታችሁ እንዳትቀሩ። ቪዲዮ ብቻ ሰምቶ ላይክ አለማድረግ፣ ኮሜንት አለማድረግ ይሄ ሌብነት ይሆናል ማለት ነው። ሌብነት ይሆናል። እኔ ባላይም እኔ ኮሜንት ማን እንደጻፈ ላይክ ማን እንዳደረገ ባላየውም ክርስቶስ ግን ያያቸዋል። እርሱ ማእምረ ህወአት ይባላል። ማእምረ ህወአት የተሰወረውን የሚያውቅ ውስጣችንን የሚመረምር ማንነታችንን የሚያውቅ ክርስቶስ ስለሚመለከተን ቪዲዮውን ካያችሁ ዘንዳ ላይክ ማድረጋችሁን እንዳትረሱ አደራ። አምላክ ይመለከታል። እኔ ስለ ቤተ ክርስቲያን ነው፣ በቤተ ክርስቲያን ስም ነው የምለምናችሁ አደራ። አንድ ዘፈን ወይም ሌላ ነገር ቢሆን ምድራዊ ነገር እንግዲህ ስንት ጊዜ ነው የምትመለከቱት? ስንት ነው ላይክ የምታደርጉት? ይህ ደግሞ ሰማያዊ ዋጋ የሚያሰኝ በክርስቶስ ስም መልካም ስራ የሚሰራበት የወደቁት የሚነሱበት የጠፉት የሚመለሱበት
የራቁት የሚቀርቡበት መንፈሳዊ ቻናል ስለሆነ የቤተ ክርስቲያን ስለሆነ ሁሌም በየዕለቱ ስንክሳር የዕለቱ ስንክሳር ይለቀቃል። በዚያውም ደግሞ መንፈሳዊ ምክርም ይሰጥበታል። የእግዚአብሔር ጥሪ ይተላለፍበታል። ጊዜም እኛ የምንለው በዚህ በመንፈሳዊ መስመር መከራ ቢደርስባችሁ ታገሱ፣ ተቀበሉ መከራውን፣ በእግዚአብሔር ዘንድ ዋጋ አላችሁ። አምላካችን መድኃኒታችን ኢየሱስ ክርስቶስ ዋጋ ይሰጣችኋል። በእሱ ዘንድ ትልቅ ሞገስ ታገኛላችሁ፣ ክብር ታገኛላችሁ ነው እንጂ ምድራዊ ባለጸጋ ይህን ያደርግላችኋል ብለን አንዋሻችሁም። እና ያን ማድረግ አለብን ሁላችንም። እግዚአብሔር አምላክ የሁላችንንም ፍጻሜ ያሳምርልን፣ ሱባኤያችን በሰላም ያስፈጽመን፣ መልካም እንድንሰራ በመንፈሳዊ ጉዞ እንድንጓዝ የአባቶቻችንን ፈለግ ተከትለን መልካም ስራ ሰርተን ከእግዚአብሔር ዘንድ የክብር አክሊል እንድንቀዳጅ እግዚአብሔር አምላክ ይፍቀድልን። በሰላም ያሳደረ አምላክ በሰላም ያውለን። ለቤተ ክርስቲያናችን እውቀታቸውን፣ ጊዜያቸውን፣ ገንዘባቸውን፣ ሀሳባቸውን፣ ምክራቸውን ሁሉ ሰጥተው የሚያገለግሉትን እግዚአብሔር አምላክ በቸርነቱ ይጠብቃቸው ይጠብቃችሁ። በዚህ ወር ያለንበት ቤተ ክርስቲያን አስራት በኩራት ያወጡትን ወልደ ዮሐንስን፣ ሂሩተ ሥላሴን፣ ወለተ ሥላሴን፣ ወለተ ጻድቅን፣ ወለተ መድኅንን፣ ፍቅርተ ሥላሴን፣ አብርሃምን፣ ወለተ መድኅንን፣ ሌሎችንም እኔ አሁን ያልጠራዋቸውን እግዚአብሔር አምላክ በቸርነቱ ከነቤተሰቦቻችሁ ይጠብቅልን፣ ያስብልን። እግዚአብሔር አምላክ ፍጻሜያችሁን ያሳምርልን። አምባ መጠጊያ ቤተ ክርስቲያናችንን ከሰይጣን ፈተና ከብዙ መከራ ይሰውርልን። ሀገራችን ኢትዮጵያን ጽኑ ሰላም ያደርግልን። ሕዝቦቿን ሁሉ ከመከራ ከስቃይ ከረሃብ ከጦርነት ይጠብቅልን። በሰላም ያሳደረ በሰላም እንዲያውለን። አቡነ ዘበሰማያት ንበል ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድሉዋነ ለመንግሥተ ሰማያት። እግዚኦ መሐረነ ክርስቶስ እንበለ አስራው በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበለ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብከ። ስናውቅ በድፍረት ሳናውቅ በስህተት በነቢብ በሐልዮ በገቢር የሰራነውን ኃጢአት ሁሉ ይቅር ይበለን። እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም